እንደምን አደራችሁ? እግዚአብሔር ይመስገን። ለዘላለም ዓለም የሚኖር አስደናቂና አስገራሚ ተግባራትን እየፈጸመ ለዘላለም የሚኖር ዘላለማዊ አባት፣ ዘላለማዊ አምላክ፣ ዘላለማዊ ታላቅ ክብሩን ጠቅልሎ ይውሰድ። እግዚአብሔር ሙሴ ሲናገር አንድ ነገር ነበረ ያለው፣ እንደ እግዚአብሔር ያለ ማንም የለም ብሎ በሚያስደንቅና በሚያስገርም ሁኔታ እንደተናገረ መማር ከጀመርንበት ጊዜ አንስቶ ታላቁ አምላካችን፣ ኃያሉ ንጉሳችን፣ ዘላለማዊ ታላቃችን እጅግ ጥልቅ የሆነውን ምስጢር፣ ሰፊ ማንነት ያለውን ምስጢር፣ አስገራሚውን ምስጢር እያስተማረን እያሰነጠለን ለዛሬ ቀን ደርሰናልና ባለፈው ጀምረን እንዳለን የዮሐንስን ራእይ መጽሐፍ ጥናታችንን የምንቀጥልበት ጊዜ ነው የሚሆነው። ይሄ መጽሐፍ ሰፊ ምስጢራትን የያዘ መጽሐፍ እንደሆነ፣ ሰፊ ምስጢራትን በውስጡ ላይ ያጨቀ መጽሐፍ እንደሆነ፣ ይህንን መጽሐፍ በሚገባ የሚያውቅ ሰው፣ በሚገባ የሚረዳ ሰው፣ በሚገባ በዚህ መጽሐፍ ውስጥ ያሉትን ምስጢራቶችን መንፈስ ቅዱስ የሚያሳውቀው ሰው በምድር ላይ በሚኖርበት ጊዜ፣ በምድር ላይ በሚቆይበት ጊዜ፣ በምድር ላይ ወጥቶ በምድር ላይ በሚገባበት ጊዜ የሚናፍቀው ከምድር ይልቅ ሰማይን ነው የሚሆነው። በሰማይ ለሱ እግዚአብሔር ያዘጋጀውን ታላቁን ቤት፣ በሰማያዊ ስፍራ ላይ የነበረውን እግዚአብሔር ያቀደለትን እቅድ እያየና እየተመለከተ በዚህ መነሻነት ህይወቱን ሰማይ 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 እያለ ብቻ ነው የሚያስበው የሚጓዘው። ስለዚህ ዮሐንስ ይህንን ራእይ በሚያይበት ጊዜ፣ ይህንን ራእይ በሚመለከትበት ጊዜ፣ ይህ ራእይ በህይወቱ ላይ በሚሆንበት ጊዜ እጅግ ከባድ በሆነ ስደት ውስጥ ነበረ ዮሐንስ የነበረው። እጅግ የሚያስፈራ፣ እጅግ የሚያስደነግጥ ስደት ነበር። ምክንያቱም ክርስቲያኖች በአዲስ ኪዳን ዘመን ላይ ሮም እያስተዳደረ በነበረበት፣ ሮም እየመራ በነበረበት፣ አጠቃላይ አገራት በሮም ስር ነበረ እየተዳደሩ የነበሩትና በዛ አጠቃላይ አገራት መካከል የአይሁዳውያንና የኢየሱስ ተከታይ የሆኑ አጠቃላይ ወገኖች ምን የሆኑ ነበሩ? በሮም ይተዳደሩ ነበር። እነኚህ የሮም መንግስት ደግሞ እያንዳንዱ ነገስታቶች የራሳቸውን አምላክ አድርጎ ህዝቡ ሁሉ፣ ተከታዩ ሁሉ፣ ማህበረሰቡ ሁሉ አምላክ ነው ብሎ እየተከተለ ባለበት በዛ ዘመን ዮሐንስን የሚመስሉ እያንዳንዱ ወገኖች ደግሞ አምላክ ነው፣ መገኛው አምላክ ነው፣ የሁሉ ነገር ምንጭ አምላክ ነው፣ የሁሉ ነገር ባለቤት አምላክ ነው በማለት በሙሉ ልብ ወይንም በሙሉ ሐሳብ ይህንን ህይወት ያመኑትን እውነት፣ የተከተሉትን እውነት፣ በልባቸው ላይ ያለውን ክርስትና፣ በውስጣቸው ላይ ያለውን ክርስትና አጽንቶ ለመያዝ እጅግ የገነነ ዋጋ ነው የከፈሉት። እዚህ ግባ የማይባል እጅግ አሰቃቂ ህይወት ነው ያለፉት። ስለዚህ በእነኚህ አሰቃቂ በሆነ ህይወቶች መካከል አንዱንና ሁለቱን አንስተን በምንወያይበት ጊዜ በመጀመሪያ ደረጃ በሐዋርያው ዮሐንስ ላይ የመጣው ነገር ምንድን ነው? ሐዋርያውን ዮሐንስ ታውቃላችሁ፣ የኢየሱስ ወዳጅ የሆነ ኢየሱስን ከልብ የሚወድ ከኢየሱስ ጋር
ደረት ተጠግቶ የኢየሱስን የሚተማና ለኢየሱስ ልቡን የወሰነ ውስጡን የወሰነ ማንነቱን የወሰነ ሐዋርያ ጳውሎስን ታውቃለህ? ሐዋርያ ዮሐንስን ታውቃላችሁ? አሳ እያጠመደ የነበረ ሰው እንደሆነ አሳ ነበረ ዋና ተግባሩ፣ ዋና አጀንዳው፣ ዋና ጉዳዩ አሳ ማጥመድ ነበር። ነገር ግን ይህንን አሳ እያጠመደ ባለበት ቦታ ነው ኢየሱስ መጣና ካሁን በኋላ አሳ ሳይሆን ባንተ መረብ ውስጥ የሚገባው እኔን የማያውቁ ከኔ ጋር ያልነበሩ እውቀት ያልነበራቸው ጥበብ ያልነበራቸው ውስጣቸው ላይ ብርሃን ያልበራውን እኔ ባንተ ላይ በሚገልጠው ብርሃን፣ እኔ በሕይወቴ ላይ በሚገልጠው ብርሃን፣ እኔ በማንነቴ ላይ በሚገልጠው ብርሃን አንተ ደግሞ ጨለማ ውስጥ ላሉት ታላቅ ብርሃን ትሆናለህ ብለው ነበረ